እሺ ሰላም ሰላም የቻናሌ ቤተሰቦች ዛሬ ለመላው ኢትዮጵያ ሕዝብ የጥቁር ቀን ነው። እጅግ በጣም የምንወደውና የሳቅ ምንጫችን ነፃነት ወርቅነህ ዛሬ በዛሬው ቀን አጥተነዋል እና ማንም እስካሁን አላመነም እና አምነን መቀበልም አቅቶናል። እጅግ በጣም አዝነናል ከልባችን። ትላንትና በቀረጻ ላይ ውሎ ሲስቅ ውሎ በዛሬው ዕለት እንደዚህ የሞቱን ዜና መስማት ለኛ እጅግ በጣም አሳዛኝ ነገር ነውና ለማመንም በጣም የሚከብድ ነገር እና እጅግ በጣም ያሳዝናል። ከዚህ ምንድነው እኔ የተማርኩት እውነት ራሴን እንዲመረምርና ለካ ሰው ስለታመመን ብቻ አይደለም የሚሞተው። ቀኑ ከደረሰ የሰው ልጅ እንዲህም ጤነኛ ሆኖ ህይወቱ ያልፋል እና እግዚአብሔር የጠራው ከተጠራ ከጥሪው አያልፍምና እና እጅግ በጣም ነው ያዘንኩት። በቃ እኔ ነፂ አለ በህይወት አልሞትም ነው የምለው እና እስካሁን ራሱ አላመንኩም። እኔ እስኪቀበር ድረስ ነፂ አለ በህይወት ውሸት ነው ወይ ተደብቆ ይሆናል እንጂ ነፂ አልሞትም እስከ ማለት ድረስ ደርሻለሁ እና ቀብሩን ሳይ ግን ተስፋ ቆረጥኩኝ። ለካ እውነት ነፂ ሞቷል እንዴ ብዬ ተስፋ ቆረጥኩኝ። ግን ውስጤ ግን በቃ ነፂ